ቀጣይ እንግዳችን እህቷን ለመፈለግ እኛ ጋር መታለች። ተምሬ ተስፋዬ ትባላለች። እንኳን ደህና መጣሽ ተምሬ። እንደና ቆይሽ። እህትሽን ለመፈለግ ነው የመጣሽ? እስኪ ያጫውሽን ታሪኩን። እህቴ መቆያ ተስፋዬ ትባላለች ስሟ። ከሀገር የወጣችው አገራችን ወሎ ነው። ወደዚህ ስትመጣ ነው የጠፋችው ወደ አዲስ አበባ እና አንድ ጊዜ ደውላለን ነበረ ወደ ቀጨኔ አካባቢ ቀጨኔ መድኃኔዓለም አካባቢ እንደምትሰራ ነግራናለች። እና የሰዎቹ ስም ዘለቃ ሳህሌ ትባላለች። ሴትዮዋ አሰሬ ምናምን ብላናለች። እሺ ዘለቃ ሳህሌ እና ስሜንም ቀይረዋለች አልማዝ ብላኛለች ምናምን ነገር ብላ ደውላ ነበር። አንድ ጊዜ ለፋዘር ደውላለት ነበር። ከዛ በኋላ በቃ አድራሻዋን እናገኛት አልቻልንም። ስልኩም አጥፍተውታል እነሱ። እዛ አካባቢ ሄደን ነበረ ግን እናገኛት አልቻልንም። ቤት ምናምን ቀይረዋል አሉ እነሱ ማለት ነው ሰዎች። የቤተሰብ የአባቴ እናት ሙሉ ስም የወንድ የእህት የወንድሞች? እሺ እናቴ መዲና ሁሴን ሽፈው። እሺ የፋዘር ተስፋዬ ጉቹ መንገሻ ይባላል። ወንድሞቼ ሙአምር ተስፋዬ፣ ኑሬ ተስፋዬ፣ ከማል ተስፋዬ እና ገለታው ተስፋዬ። እህቴ አለምወርቅ ተስፋዬ ትባላለች። ወሎ ምን አካባቢ ነው? ልዩ ቦታው ጃማ ደጎሎ ይባላል እና ትንሽዬ ከተማ ነው። ተወልዳ ያደገችበት ቦታው ልዩ ቦታው ሶክሶካ አርማሙ ወይም ይባላል። ሰፈሩ 011 ቀበሌ ይባላል። መጨረሻ የወጣችሁ ከዛ ነው? የወጣችሁ ከዛ ነው። መቼ ነው የወጣችሁ? 2004 ላይ የወጣችሁ። ከሀገር 2003 ላይ ነው የጠፋችሁ፣ ግን 2004 ላይ ነው። ትልቅ ነበረች የዛኔ ወይስ? 14 ዓመቷ ነው። 14 ዓመቷ። ስለዚህ በደንብ ታስታውሳለች ሁሉ ነገር ማለት ታስታውሳለች። ያው እንግዲህ አጋጣሚ የሆነ ችግር አጋጥሟት ከሆነ በስተቀር እንጂ ልጅ ናት። በርግጥ 14 ዓመት ልጅ ናት። ወጣታ የቤተሰብ ስም ሲጠቀስ አካባቢዎቹ ሲጠቀስ በደንብ ታስታውሳለች። ስለዚህ በፎቶግራፉ ላይ የምትመለከቷት እንግዲህ መቆያ ተስፋዬ ከወሎ አካባቢ እንደወጣች እስካሁን ድረስ አልተመለሰችም። እሷን ለመፈለግ እንግዲህ ቤተሰብን ወክላ እህቷ እኛ ጋር መታለች። እሷን የምታውቁ ከታች ባለው ስልክ መረጃ አድርሱን። አንቺም እንግዲህ ይህን ፕሮግራም ስትመለከቺ ወደ ቤተሰቦችሽ ትመጫለሽ ብለን ተስፋ እናደርጋለን። መልካም እድል ይሁንላችሁ ሁላችሁ።